ይባላል። ያ ተገናኝተን ነበር ወሰድ ያለክስ ባዶ ወረዳ ሁለት ላይ ዛሬ ያው ወጣችን ነው ተክላለን ትንሽ ያለው ቢሮ ሁኔታ ትንሽ ምቹ አይደለም። ለእናንተ መሪዎችም አስተዋዋሪዎችም ነግሬን ነበር ትናንት ባለው ነገር ላይ ልምድን ለዋወጥ በሚል ነበር የተግባባ ነውና ባለችው ነገር ላይ ሀሳብ ተቀያይረን እንግዲህ የምትልበት አግባብ ፈጠራል። እስከዛ ግን ያው ምናልባት እንደ ቡድን እንደ ጽፈት ቤቱ የምታዩት መረጃ እሱም በኋላ ላይ የምታዩት ይሆናል። ጠቅለል ያለ ነገር ግን እዚች መድረክ ላይ እናነሳዋለን ማለት ነው። እኛም ትንሽ አስቸኳይ ነገር ስላለ ብዙ እዚህ ቁጭ ብለን የምንነጋገርበት ነገር አይኖርም። ምናልባት እንደ ቡድን ዲቴል የምታዩት እሱም በየቡድናችሁ ዋና ላይ ከፋፍሌ ነው። በየቡድኑ በአራቱም ቡድን የምታዩበት አግባብ ይፈጠራልና ምናልባት እንደ በቼክሊስታችሁ መሰረት እንደ ጽፈት ቤት ልንግባባ ወይም ከኛ ጠይቅ የምትፈልጉ ወይም መስወድ የምትፈልጉትን መልካ ቼክሊስቱን እንትልልና ወይ ደግሞ እንደ ቡድን ብቻ ከሆነ በየቡድናችሁ ወይም በየቡድናችን ከፋፍሌናችሁ ልምድ የምንቀያየርበት አግባብ እንፈጥራለን። እንደ ክፍለ ከተማም ቢሆን ያለውን ስራ ስለምናውቅ እኛም ቅርብ ስለሆንን ያለውን የስራ እንቅስቃሴ ስለምናይ ከእናንተ ጋር መተን ተሞክሮ ይዘን ለመሄድ ነው ወደዚህ የመጣ ነው ማለት ነው። እንደሚታወቀው በተለይ እንደ ቡድን ማወቅም ከእናንተ ማየትና ይዘን መሄድ የምንፈልጋቸው ነገሮች ለምሳሌ በዋነኝነት ከቤት ለቤት አገልግሎት ጋር ተያይዞ እንዴት ነው እሱን ያሳለጣችሁ እየሰራችሁ ያላችሁት? በተለይም አሁን 3 ጊዜ ይሁን በተባለው መሰረት የሚበሰብስና የማይበሰብስ ቆሻሻ በምን አግባብ ነው ይዛችሁ እየሄዳችሁ ያላችሁት የሚለውን ነው። ሌላው ደግሞ ከመንገድ ጥርጊያ ሰራተኞች ጋር ተያይዞ በጣም ሞዴል የሆነ መንገድ ጥርጊያ ሰራተኞች ናችሁ ያላችሁ። እኔ ይሄንን መሰክራለሁ። ምን ጊዜ የማይጠፉም ከመንገድ ላይ የወረዳ 3 መንገድ ጥርጊያ ባለሙያ ምን ጊዜ የማይጠፉም። ይሄ ነገር በጣም ይሄ በምን መልኩ ነው ይሄንን ነገር እንትን ማለት የቻላችሁት? እንዴት ነው ሽፍት አሰራራችሁስ ምን ይመስላል? ክትትል የምታደርጉት በምን አግባብ ነው የሚለውን ነገር ይሄንንም ግልጽ ብታደርጉልን ይሄን መቅሰም የምንፈልገው ነገር አንዱ ነገር ነው። በተጨማሪም 2 ሽርክና ማህበሮች አሏችሁ። እነሱንስ እንዴት ነው በአግባቡ እኛ እንግዲህ ሽርክና ማህበር በጣም በእኛም ባለውበት ወረዳ በጣም ፈታኝ ማህበር ነው። ከአሰራር አኳያ ከዞኒንግ ጽዳት አኳያ ከህገ ወጥ እንዲሁም ከፕላትፎርም አያያዝና ጽዳት እንዲሁም ከመደርደር ጋር ተያይዞ ሰፊ ችግር ያለበት ማህበር ነው እኛ ጋር ያለው። እናንተ ጋር ሲያሉት ከአንድም 2 ናቸውና እናንተ ጋር እንዴት ነው እነሱንስ ያሰራችሁ ያላችሁት የሚለውን ነገር ለማየት እወዳለሁ። በተጨማሪም ሌሎች ጓደኞች የሚያነሱት ነገር እንዳለ ሆኖ የኔን በዚሁ ነው አጋስንሽውን በልክ የሆነብን ወደ 9 ማህበር አለን። በመልሶ መጠቀም የተደራጀ ካርቶንና ወረቀት የሚሰበስብ ማለት ነው። አሁን በጣም አስቸጋሪ የሆነብን ድጋፍ የሽያጭ ደረሰኝ ልናመጣ ስንሄድ ምን ድጋፍ አድርጋችሁልን ነው ወይ መንግስት የብድር ነገር አላመቻችልንም እና ምንም ባላመቻችሁልን ሁኔታ አጠይቁን መረጃ የሚል ነገር ነው የሚያነሱብን ማለት ነው። እናንተ በምን አይነት መልኩ እያስኬዳችሁት እንደሆነ። ሌላኛው ደግሞ ከደረሰኝ ጋር ተያይዞ አሁን ቲኦቲ ኦልሬዲ ይቅር እየተባለ ነው እና ፋብሪካ ሲያስረክቡ የምትቆረጥ ደረሰኛለች። እነሱን ያችን ደረሰኛ እንትን አይሉም እና የሚሰጡልኛ ኪሎግራሟን ነው። ለከተማ ደግሞ ሪፖርት ስናደርግ ግዴታ ያችን ደረሰኝ ይፈልጋልና እስካሁን ድረስ እሱን ነገር እያገኘን አይደለምና ምናልባት እናንተ ጋር ይሄን ነገር እንዴት እያስኬዳችሁት እንደሆነ ትንሽ ማብራሪያ ብትሰጡ። አመሰግናለሁ። በዋናነት ለየታ ላይ ማህበራት እናንተ ጋር እየለዩ ነው ወይ? ለይቶ ከመቀበል አንጻር ያለው ነገር በደንብ ተባባሪ ልማት ቡድን እና የማነሳቸው አንዳንድ እንትኖች አሉ ወይም ልምድ ለመቅሰም የፈለግናቸው አንዳንድ ጥያቄዎች አሉ። ድምጼ አይሰማም? ይሰማል? የውበት ስራዎች አሰራር በተመለከተ ወንበር ከማስቀመጥ መንገድ ዳርቻ ላይ ሊስትሮች ምናምን እነዚህ ከማስቀመጥ አንጻር ከንግዱ እናንተ ጋር የንግድ ማዕከላቶች ብዙ የሉም። ያው ከኛ አንጻር ደግሞ እንደዛ አይነት ነገሮች አሉና የመንገድ ላይ ንግዶች ከነሱ አንጻር እንዴት እያያችሁት ነው የሚለውን እሱ አስቀምጣችኋለሁ የሚለውንም እና እንዴት ነው አተገባበር የሚለውንም ነገር እንትን ብትሉ አንድ እሱን የችግኝ እንክብካቤ ሁኔታ
ያለ ተሞክሮ በምን አይነት መልኩ እንደምትንከባከቧቸው ማለት ነው። አረንጓዴ ቦታዎችን ለምሳሌ ከሴፍቲ ኔት ጋር ተያይዞ ከማህበራት ጋር ተያይዞ ያሉትን ነገሮች ትንሽ ትኩረት ሰጥታችሁ ብትሰጡ እንላለሁኝ። ሁለተኛ ደግሞ የመጸዳጃ ቤት አገልግሎት አሁን ላይ ያው 5 ዓመት ምናምን የሞላቸው እየተነሱ ነው ያሉት እና ከምን አኳያ እንደሆነና እንዴት ማለት ይሄ አዲስ ለማለት ለማደራጀት ከምን አንፃር እንደሆነ እና የሚነሱበትን ምክንያት ምናምን ነገር ጥሪት ማፍሪያ ምናምን አፍርተው ከሆነ ብቻ ነው ወይስ አይደለም የሚለውንም አንድ እሱን ብትሰጠኝ ደስ ይለኛል። ከዛ አዳዲስ የአረንጓዴ ቦታዎችን ከመለየት አንፃርና ነባር አረንጓዴዎችን እነዚህ ውል ከመስጠት ጋር ተያይዞ ያሉትን ነገሮች ትኩረት ሰጥታችሁ ትንሽ ልምዳችሁን ብትሰጡ እንላለሁ። ምንድነው ነው ያየሁት በመጣሁበት ይሄ አረንጓዴ ቢጫ ቀይ የምትለጥፉበት አግባብ ለምሳሌ አሁን በፕላስተር ተለጥፎ ሙሉ ለሙሉ የለዩ የሚል እዛ ጋር አይተናል፣ ግን ደግሞ ተገንጥሏል። ያንንስ በምን አግባብ ነው ቀጣይ ላይ እነዚህ አረንጓዴ ቢጫ የሚለዩ እንደገና የተቀናጀ ብሎክ ላይ የተሰራ ስራ ምንድነው የምትሰሩት? የሰራችሁትስ ምንድነው? ከአረንጓዴ አንፃር ከቀለም ቅብ ከመብራት ከእናንተ እኛም የተቀናጀ ቀበሌ 17 እና እንዲሁም 22 23 የተለያዩ ቦታዎች ተሰጥተውናል፣ ሁለት ብሎክ እና ያንን በምን አግባብ ነው እናንተ የተቀናጀ ብሎክ በምን አካሄድ ነው የምትሄዱበትን ከእናንተ ልምድ ስለምንፈልግ። ሌላ ደግሞ የለዩ ያለዩ የሚል የምናደርገው እኛ ስቲከር የተሰጠናል ሰሞኑን ቀይ ሙሉ ለሙሉ ያለዩ 2000 ብር እንደሚያስቀጣ እንዲሁም አረንጓዴ እንደዛው ብሩ ተጠቅሶ ቢጫም አለ በከፊል የለዩ ይላል። እናንተስ በዛ አግባብ እንዴት ነው እየሄዳችሁበት ያላችሁት? ያንን ጥያቄ ነው የምጠይቀው። አመሰግናለሁ። መልሶ በተጠቀም ሳይሆን አጠቃላይ እንደ ጽህፈት ቤት አሁን እኛ ጋር ምን አለ መሰለኝ አሁን ማህበር ለመደገፍ ለራሱ ጊዜ ያጣንባቸው ነገሮች አሉና ምናልባት ሁሉም ባለሙያ እኛ ጋር ብሎክ ይዞ የደረቅ ቆሻሻውን የሁሉንም ነው እየሰራ ያለውና ሁለት ብሎክ አለ አንድ ባለሙያ ማለት ነው። እና ብዙ አሁን እንደምታዩት ያው ተደራሽ ስራ ስላለ ከተቀናጀ ብሎክ ጋር ተያይዞ በቃ አጠቃላይ ሙሉ ለሙሉ የግንዛቤና ደረቅ ቆሻሻ ነው ስራ እየሰራ ያለው ማለት ነው። እኛውን እንደመልሶ መጠቀም ለራሱ ጊዜም ያጣንባቸው ነገሮች አሉና እናንተ ጋር ምናልባት ይሄ ነገር ካለ እንዴት ነው ማህበር እየደገፉ ያሉት? ወይም ደግሞ አሁን አዳዲስም ደግሞ እኛ ጋር የኮምፖስት ማህበሮች አሉ ሊደራጁ የተዘጋጁና እነሱን ለራሱ ስልጠና ለመስጠት አንዳንድ ነገር በጣም የተቸገርንባቸው ስራ የመደራደር ነገር ያለበት ነገር አለና እንዴት ነው እናንተ? እሺ፣ በዚህ መሰረት ግድም ማለሳችሁት ላይ ቡድን መሪዎች ራሳቸውንም ገልጾ ያው እዛ ላይ ያለንን ልምድ ሼር ያደርጉላችኋልና እኔ ደግሞ መጨረሻ ላይ ሀሳብ ሰጣለሁ። የጽህፈት ቤታችን ኃላፊ ወይዘሮ ሰላም መጣለች። ያው ከእናንተ አውቃላችሁ ከእናንተ ወረዳ ነው ወጣችሁና በኋላ ከሷ ጋር መጠቃላይ ይሰጣል ማለት ነው። ይዘው ከተጠየቁ ጥያቄዎች መሀል አንደኛው ያው ቆሻሻ ልየታ ጋር በተያያዘ ነው። ማህበራት ይለያሉ ወይ? የነዋሪው ሁኔታ ያለበት ሁኔታ ምን ይመስላል የሚሉ ጥያቄዎች አሉ። የቆሻሻ ልየታ ማህበራት እየለዩ ነው። ያው በአግባቡ እንዲለዩ ለነሱ ቅድሚያ ምንድነው ያደረግነው? ግንዛቤን የሰጠነው ማለት ነው። ማህበራትን ተሰብስበን ከቡድን መሪ ጋር በጋራ ቃለ ጉባኤ ተይዞ ግንዛቤ ተሰጥቷል። በምን መልኩ ቆሻሻ እንደሚለይ ያው እንደ ስልጠና ማለት ነው ቁጭ ብለን ግንዛቤ ሰጥተናቸዋል። በዛ መሰረት እነሱም ያለባቸውን ችግር ሲለዩ ሊኖርባቸው የሚችለውን ችግር ነግረው በዛ መሰረት ያንን ችግራቸው እንዴት መቅረፍ እንደሚቻል አቅጣጫ አስቀምጠን ወደ ስራ የገባንበት ሁኔታ ነበር የነበረው። ሌላው ደግሞ ነዋሪው ቆሻሻ እንዴት ነው የሚያወጣው? ያው ለነዋሪው እያንዳንዱ ባለሙያ ግንዛቤ ይሰጣል ለነዋሪ ማለት ነው። አንደኛ ዙር ሁለተኛ ዙር እያለ የመጀመሪያ ግንዛቤ ከተሰጣቸው በኋላ ሁለተኛው ላይ ቼክ አፕ የማድረግ 2 ዕቃ ማስቀመጣቸውን ቼክ ያደርጋል። ከዛ በኋላ ደግሞ 2 ዕቃ ካስቀመጡ በኋላ በአግባቡ እየለዩ ነው ወይ የሚለውን ነገር ባለሙያው ቼክ ያደርጋል። ቆሻሻውን በራሱ ቼክ እያደረገ ማለት ነው። የቀላቀሉት ነገር ካለ ራሱ ይሄ ከዚህ ነው የሚከፈለው፣ ይሄ እዚህ ጋር ነው የሚመደበው ብሎ ለይቶ ያስቀምጥላቸዋል። ሶስተኛው ላይ ደግሞ እንደዛው ለውጥ የማያመጣ ከሆነ ቀይ ይለጥፉበታል ማለት ነው።
ከዛ በኋላ ያው ማስጠንቀቂያዎችም እየተሰጡ በደብዳቤ መልኩ ይሄዳሉ ማለት ነው። ሌላው ደግሞ ማህበራት ቆሻሻ በሚያወጡበት ቀን ቆሞ ክትትል በማድረግ ከማህበራት ጋር ማህበራትንም መደገፍ ነዋሪውንም መደገፍ ቆሻሻ ሲያወጣ ማለት ነው። ሁለት ዕቃ ይዞ የሚመጣውን ነዋሪ ወደ ቤት መልሶ ለይቶ እንዲያመጣ የማድረግ ስራዎችን ይሰራሉ ማለት ነው። ባለሙያው ቆሻሻ በሚወጣበት ቀን ፕሮግራም ይዞ ማለት ነው። በዚህ መልኩ ይሰራሉ። ሌላው ያው ማህበራት እየለዩ ነው የሚለው አሁን በአሁኑ ሰዓት እንደውም ከፍተኛ የሆነ የፌስታል ክምችት እና የጠርሙሶች ክምችት ፕላትፎርም ላይ አለ። ያው እየለዩ ነው። ያው የሚለዩ ተለጥፎባቸው ደግሞ ተልጦ ወይም ደግሞ ወረቀቱ የተነሳባቸው ቦታዎች አሉ። ይሄኛው በጣም ቻሌንጅ የሆነ ነው ማለት ነው። ያው ይላጣል መልሶ ባለሙያው ይሄድና ይሄንን የመከታተል ድጋሚ ተልጦ ያገኘውንም የመለጠፍ ስራ ነው እየሰራ ያለ። ይሄ ያው እኛ ጋር በጣም እንደ ቻሌንጅ የሚያጋጥመን ነገር ነው ማለት ነው። የተቀናጀን በሚመለከት ደግሞ ያው እሱንም በሁሉም በጋራ ነው የሚሰራው ማለት ነው። ሞር የበለጠ ይፋም እሱን ያብራሩታል። ግን እኛ የምንሰራው የተቀናጀንም ሁሉም በአጠቃላይ ግንዛቤ በዛው የራሱንም ስራ ገልጦ ነው የሚወጣው። ከልየታ ጋር በተያያዘ ከጽዳት ዘመቻ ጋር በተያያዘ ያሉትን ከግንዛቤ ጋር የተያያዙትን በሙሉ ስራዎች እዛው ሰርቶ ነው የሚወጣው። ቅጹን ይዞ ይወርድና ማለት ነው። በዛ መልኩ ነው የምንሰራው። የተቀናጀን ብሎክ ላይ ከተቀናጀን ውጪ ያሉትን ብሎኮች በዛ ነው የምናስኬደው ማለት ነው። ያለዩትን ከመቅጣት አንፃር ደግሞ ያው ከላይ በጠቀስኩት መሰረት ነው ማለት ነው። ስቴፑን እየጠበቅን በትክክል መለየታቸውን ቼክ እያደረግን እንደዛ ፕሮሰሶችን ሁሉ ተኪዶ ለውጥ የማያመጣ ከሆነ ደግሞ ቀይ እንለጥፋለን። ቀይም ተለጥፎ ደግሞ ለውጥ ከሌለ የመጨረሻ ማስጠንቀቂያ ሰጥተን ግልባጩን ለደንብ እንሰጥና ከዛ በኋላ ወደ መቅጣት ፕሮሰስ ውስጥ እንገባለን ማለት ነው። በእርግጥ እስካሁን በቅጣት ደረጃ የተቀጣ ባይኖርም ማስጠንቀቂያዎች ግን ተሰጥቶ ለውጦች መጥተዋል ማለት ነው። ይህን ይመስላል። የረሳቸው ካሉ ታስታውሱኝና ያው መልስላቸዋለሁ። ጨርሻለሁ። አመሰግናለሁ። ያው እንኳን ደህና መጣችሁ ለማለት እፈልጋለሁ። ጥሩ ነው። ልምድ ያው የግድ ነው። አንዱ ጋር ደካማ የሆነበትን ሌላ ቦታ ሼር እያደረጉ እየደገፉ መሄድ ያስፈልጋል። ወርቁ ከበደ እባላለሁ። የደረቅ ቆሻሻ ማጓጓዝ ቡድን መሪ ነኝ። በእርግጥ ያው ከበረከት ጋርም ብዙ ጊዜ ስብሰባዎች ላይ እንገናኛለን። ብዙ አይዲያዎችን እዛ ክፍለ ከተማ ላይ ሼር የምናደርግበት ሁኔታ ነው ያለው። ያው ጥሩ ጥያቄዎች ናቸው። እኛ ጋርም በእርግጥ እየሰራናቸው ያሉ አሉ። ግን ቻሌንጅ እያደረጉ እናንተ ጋርም ቻሌንጅ የሆኑ ነገሮችም ደግሞ እኛ ጋር ያው አንድ አይነት ስለሆነ ብዙ ጊዜ ቻሌንጅ የሚያደርጉ ነገሮች አሉ። አሁን ከተነሱ ጥያቄዎች ጋር ስንነሳ አሁን ቤት ለቤት አገልግሎት አሰጣጡን እንዴት ነው የምትከታተሉት የሚለው ነገር እኛ ያው አሁን ላይ እንደ ደረቅ ቆሻሻ 6 ባለሙያ ነው ያለ። ስድስቱ ባለሙያዎች ከማህበራት ጋርም ይሁን ከመንገድ ጥርጊያ ጋር መንገድ ጥርጊያን በተያያዘ መንገድ ተከፋፍሎ ተሰጥቷቸዋል። 45 ኪሎ ሜትር ነው ያለን። ያንን 45 ኪሎ ሜትር እንዲከታተሉ ሁሉም ባለሙያዎች እዛ ጋር ሳይን ተደርገዋል ማለት ነው። ሲከታተሉ መንገዱ በስታንዳርዱ መሰረት ተዘርቷል ወይ፣ ባለሙያዎች መንገድ ላይ አሉ ወይ የሚለውን ነገር በየቀኑ እየወረዱ ይከታተላሉ ማለት ነው። ባለሙያዎች ስራ መንገድ ጥርጊያዎች ስራ ላይ አሉ የሉም የሚሉትን የሚከታተሉበት ራሱን የቻለ ቼክ ሊስት አለ። የቀረ ሰራተኛ ካለ የቀረ ሰራተኛ ያለ ፈቃድ የቀረ ካለ ያለ ፈቃድ የቀረ ተብሎ የራሱ ቼክ ሊስት ዴቨሎፕ አድርገን በዛ አግባብ ነው መንገድ ጥርጊያዎችን የምንከታተላቸው ማለት ነው። ከማህበራት ጋርም ተያይዞ ማህበራትም በዚሁ አግባብ ነው። 2 ማህበር አለን። ሁለቱም ማህበር 6 ባለሙያ ስላለን 3 ከፋፍለን በዛ አግባብ ነው ማህበራት ድጋፍ ሲደረግላቸው በባለሙያዎቹ በዛ አግባብ ድጋፍ ይደረግላቸዋል። አገልግሎት ቤት ለቤት ሲሰጡ ደግሞ ነባር ቀበሌ አሁን እኛ 8 ነባር ቀበሌ አለ። ያንን 8 ነባር ቀበሌ ለ6ቱ ባለሙያ ከፋፍለን ሰጥተናል በብሎክ ማለት ነው። ማህበራት ቤት ለቤት ሄደው ቆሻሻ በሚያወጡበት ሰዓት እየሄዱ በአግባቡ ቆሻሻ ወጥቷል የሚለውን ነገር ባለሙያዎች ይከታተላሉ ማለት ነው። ከኛ ባለሙያ በተጨማሪ ደግሞ ቅድም እንደተባለው
ሁሉም የመልሶም የግንዛቤም ብሎክም መንገድም ተከፋፍለን ተሰጥቶናል ማለት ነው። ስለዚህ እየተደጋገፈን ነው። ሶስቱም ስራ ሂደት እየተደጋገፈ ነው የሚሰራው ማለት ነው። የምሽቱንም አሁን የምሽት አገልግሎት ይሰጣል፣ መንገድ ጥርጊያም ይሰጣል፣ ማህበራትም ይሰጣል። የምሽቱንም በዛው አግባብ ነው። መንገዱንም ሶስታችንም የስራ ሂደት የቤት ለቤት አገልግሎት የሚሰጠውንም ከሶስቱም ባለሙያዎች ተውጣቶ ተከፋፍሎ በዛ አግባብ ነው እየተከታተለን ያለ ነው። ያው 3 ጊዜ የሚበሰብስና የማይበሰብስ ቆሻሻ በሳምንት 3 ቀን አገልግሎት ያው ከተጀመረ ቅርብ ጊዜ ነው። እሱን ያው ጀምረናል። ያው ማህበራትም ተቀብሏል። እኛም የምንከታተለው ይሄንን ምንድነው አሁን ባለሙያዎቹ ተከፍሎ በተሰጣቸው አግባብ ነው እየተከፋፈለን ያለ ነው። ስለዚህ እሁድ ላይ የማይበሰብሰው አሁን ተጨማሪ የሆነብን ቀን የትኛው ነው? እሁድ ነው። የማይበሰብሰውን ቆሻሻ እሁድ ላይ ሁለቱም ማህበራት እየዞሩ ይሰበስባሉ ማለት ነው። ሌሎቹን 2 ቀናቶች ግን የሚበሰብሰውን ቆሻሻ ይሰበስባሉ። አሁን ለጊዜው ግን እያደረግን ያለነው ምንድነው ስራው ፐርፌክት ሆኖ ወደ ስራ እስከሚመለስ ድረስ ያው በሳምንት 2 ቀን የሚበሰብሰውንም ሲያወጡ ጎን ለጎን ደግሞ የማይበሰብሰውንም እያወጡ ራሱን የቻለ ስራ በሚሆንበት ጊዜ ለብቻ 1 ቀን አሳይን አድርገን በዛ እንሰራለን በሚል በዚህ አግባብ ነው እየሄድን ያለነው። እሁድ ላይ ግን የማይበሰብሰውን ፌስታል ይሰበስባሉ። አሁን ፕላትፎርም ላይ ብትሄዱ የገበያ ትስስርም ስለሌለ የማይበሰብሰው ቆሻሻ አደገኛ ቆሻሻው ተከማችቶ ነው ያለው ማለት ነው። ትንሽ የተቸገርነው እዛ ገበያ ትስስር ላይ ነው። አሁን ከክፍለ ከተሞች ጋር እየተነጋገረን እሱን ነገር ሶሉሽን ሊሰጡን መንገድ ላይ ነው ያለው ማለት ነው። ያው የመንገድ ጥርጊያን በዚህ አግባብ ነው እየተከታተለን ያለ ነው ማለት ነው። ዴይ ቱ ዴይ እንከታተላለን፣ ምሽት ላይ እንከታተላለን። 3 ሽፍት ነው ያለን። የጧት ሽፍት አለ፣ የከሰዓት ሽፍት አለ፣ ማታ ላይ ደግሞ የምንሰራበት አግባብ ነው ያለው። ስለዚህ ሶስታችንም ቡድን መሪዎች ሰራተኞች ተከፋፍለን ነው እየተከታተልን ያለ ነው። ከመንገድ ላይ የሚጠፋ ሰራተኛ እንዳይኖር ደግሞ ራሱን የቻለ ቼክ ሊስት አለ። በዛ አግባብ እየተከታተልን የምንሄድበት ነው ያለው ማለት ነው። ከዞኒንግ ጽዳትና ከህገወጥ ቆሻሻ ጋር ተያይዞ ዞኒንግ በፊት የሚታሰበው ምንድነው በሳምንት 1 ቀን ቦታ ተለይቶ ይሰጥና ያ ቦታ ይጸዳል ነው። ነገር ግን እኛ አሁን ዞኒንግ የሚለው ነገር ሁሉም ባለሙያው የሚሆን ማህበሩ የተሻለ አንደርስታንዲንግ እንዲኖረው ተደርጎ ዞኒንግ ያው ደረቅ ቆሻሻ አገልግሎት የሚሰጡበት አካባቢ ጠቅላላ የነሱ ዞኒንግ ነው። ስለዚህ ያንን እዛ አካባቢ የሚገኙ ቆሻሻዎችን ማጽዳት እንዳለባቸው ግንዛቤ ተሰጥቷቸዋል። ቆሻሻ ለምሳሌ አሁን ነባር ቀበሌ 20 ላይ ቆሻሻ በሚያወጡበት ጊዜ እዛ አካባቢ ያለውን ቆሻሻ የሚሰበስቡበት አካባቢ ያሉ መንገድ ጥርጊያ ባለሙያዎች እንዲሰበስቡ ይደረጋል ማለት ነው። ስለዚህ በተቻለ መጠን ዞኒንግ ሳምንቱ ሙሉ አለ ማለት ነው። እኛ ማህበራት ቆሻሻ በሚያወጡበት ጊዜ አካባቢያቸውን ያሉ ቆሻሻዎችን እንዲያነሱ ይደረጋል። እሁድ ላይ ደግሞ ቦታ ተለይቶ ይሰጣቸውና በዛ አግባብ ያጸዳሉ ማለት ነው። ከህገወጥ ቆሻሻ ጋር ተያይዞ ህገወጥ ቆሻሻ እኛ ጋር አሁን ላይ ብዙም የለም። ግን ምንድነው ተጥሎ በሚገኝበት ጊዜ በዚህ አግባብ ማህበራት ቆሻሻውን እያነሱ እንዲሄዱ ይደረጋል። ህገወጥ ቆሻሻ የሚጥሉ ሰዎች ደግሞ በሚገኙበት ጊዜ ክትትል እየተደረገ በግንዛቤ ቡድን ያው እርምጃ ይወሰዳል። በአዋጅ 67 መሰረት እርምጃ እየተወሰደ ይሄዳል ማለት ነው። ፕላትፎርም አያያዝ ላይ አሁን 2 ማህበር ነው ያለን። አንዱ ዘመናዊ ፕላትፎርም ነው። ዘመናዊ ቆሻሻ ማቆያ ጣቢያ ነው። ያው በቅርብ ጊዜ የተገነባ ነው። ይሄ ቆሻሻ አደራደር የሚሉትን ነገር አሁን ደርድሮ ለማምጣት ረጅም ጊዜ ነው የሄድነው። በጣም ብዙ ትግል ጠይቆናል ማለት ነው። ግን አሁን ላይ ማህበራት ቆሻሻ ፕላትፎርም በሚገባበት ጊዜ መደርደር እንዳለባቸው ያውቁታል። ይሄንንም ምንድነው በየጊዜው ባለሙያዎችም ክትትል ያደርጋሉ፣ ስብሰባ ያደርጋሉ። ከነሱ ጋር እየገመገምን እያስተካከልን የመጣንበት ሁኔታ ነው ያለው። አሁን ላይ ችግር የለም። ቆሻሻ ይደረደራል፣ በቃ ሲገባ ይደረደራል። ፕላትፎርም ንጽህና በተመለከተ ጠዋት ላይ የሚከታተሉ ማህበራት አሉ። ይሄኛው ማህበራት 3 ሰራተኞችን መድቧል እንዲያጸዱ ማለት ነው፣ ጽዱ እንዲያረጉ። ቆሻሻ ሲደረደር ግን እንደወረደ ቆሻሻ እየተደረደረ ነው የሚሄደው፣ ይሸፈናል በሸራ ማለት ነው። ላይኛው የ7ኛው ማህበራትም ልክ እንደዚሁ ሰኞ ላይ ሰው መድቦ ያሳውቀናል። ማነው ፕላትፎርም የሚያጸዳ የሚለውን ሰዎች መድቦ ያሳውቀናል። በዛ አግባብ ፕላትፎርሞቹ በተቻለ መጠን ጽዱ ናቸው። ቆሻሻ መደርደር ላይ እኛም እየተከታተልን ባለሙያዎችም ሲሄዱ እየተከታተሉ እየገመገምን ስብሰባ እያደረግን እየገመገምን የምናስተካክልበት ነው ሁኔታ ነው ያለው። እኔም ለምሳሌ አሁን መስክ በመወርድበት ጊዜ የራሴ የሆነ ቼክ ሊስት አለኝ። በዛ ቼክ ሊስት መሰረት ማህበራትንም መንገድ ጥርጊያንም እንዴት እየተሰራ ነው የሚለውን ነገር
በዛ ቼክሊስት መሰረት እያየን ከባለሙያዎቹ ጋር እየገመገምን በዚህ አግባብ ነው የምንሰራው። አብዛኛውን ጥያቄ መልሻለሁ መሰለኝ። አመሰግናለሁ። ደረስ ባላለው የመልሶ መጠቀምና ኦዲት ማድረግ ቡድን መሪ ነኝ። ያው በመጀመሪያ ደረጃ ያው ልምድ ልውውጥ ስትመጡ የኛም ከእናንተ የምንወስዳቸው ነገሮች ስላሉ አብረን ያው ልምድ ልውውጥ ማለት ከሁለታችን ሸር ስለምናደርግ እኛም አንዳንድ ነገሮችን ከእናንተ የምንወስድበት ይሆናል። እንደ መልሶ መጠቀም ቡድን መሪ ቡድን የተጠየቁ ጥያቄዎች አሉ። እነሱን ያው እናብራራለሁ ማለት ነው። አንደኛ የሽያጭ ደረሰኝ ስንጠይቅ ያው ማህበራትን በተመለከተ የሽያጭ ደረሰኝ ስንጠይቅ ምንም ድጋፍ ሳታደርጉልን መረጃ አንሰጥም ይላሉ። እናንተ ጋር እንዴት ነው የሚለው? በአጠቃላይ እኛ ጋር 8 ማህበር አለን። 3 ነባር ማህበርና 5 በዘንድሮ ዓመት የተደራጁ ማህበራት ማለት ነው። ህጋዊ ማህበር እስከሆኑ ድረስ በመጀመሪያ ደረጃ 2 ባለሙያ፣ 1 ቡድን መሪ፣ 3 ሰራተኛ ነው ያለው። ያው እኛ አጠቃላይ የኛ የውሳፋ ያለ ስለሆነ እንደ ወረዳችንን ወረዳ መልክ ነው ተከፋፍለው ድጋፍና ክትትል ማህበራት የሚያደርጉ። እነዚህ ማህበራት ግን በመጀመሪያ ሲደራጁ ግዴታ አለባቸው አይደለም ህጋዊ የሆነው ህገወጥ ቢሆን አንድ አካል የመልሶ መጠቀም ደረስ ቆሻሻ እስከሰበሰበ ድረስ መረጃ ለጽህፈት ቤቱ የመስጠት ግዴታ አለበት። ይሄ ምንድነው? በዋጅ የተደገፈ ነው ማለት ነው። ስለዚህ ከ2000 ብር እስከ 20000 ብር ከዛም አልፎ በደረጃ ነው የተቀመጠው። ስለዚህ በመመሪያው መሰረት እኛ ወደ ቅጣት እርምጃ ኖርማሊ እኛ ላይ ደረሰኝ ወይም ደግሞ ህጋዊ መረጃ አልሰጥም የሚል ማህበር የለም። ለምን? ህጉ ስለሚገዛቸው ማለት ነው። እኛ መጀመሪያ ምን እናደርጋቸዋለን? ማህበራትን መጠን መመሪያዎችን እናወያያቸዋለን። ከዛ እንደገና ባለሙያውም ምን ያደርጋል? ድጋፍና ክትትል ያደርግላቸዋል ማለት ነው። በዛ መሰረት መረጃ ይሰጣሉ ማለት ነው። መረጃ የማይሰጥ ሲጀመር ሊሰበስብም አይችልም። አንዲትንም ሃይላንድ ወይም ደግሞ አንዲትንም ቁርጥራጭ ብረት እዚህ ወረዳ መረጃ ካልሰጠ ሊሰበስብ አይችልም፣ ህጉ ስለሚያስገድዳቸው ማለት ነው። በትንሹ አለ በመመሪያዎች የተቀመጠ ከ2000 ብር እስከ 20000 ብር መረጃ ያልሰጠ እንደገና አካባቢውን ጽዱ ያላደረገ ያለ በደረጃ በመመሪያ መሰረት ስላስቀመጠ። ሁለተኛ ደግሞ እኛ ጽህፈት ቤቱ እንደ ቡድን ምን እናደርጋቸዋለን? ትስስር እንፈጥራለን። ጽህፈት ቤቱ ከእያንዳንዱ ማህበር ጋር ማለት ነው። ይሄን ትስስር ስንፈጥር አንደኛ የምንሰጣቸው የቦታ ትስስር ነው የምንሰጣቸው። በዛ ቦታ ላይ ግን ሲሰሩ ቦታቸውን እንዲያጸዱ እንደገና ደግሞ ህጋዊ ደረሰኝ እንዲሰጡ ወይም ደግሞ የሸጡት መረጃ በስርዓት ለጽህፈት ቤቱ እንዲሰጡ። ሁለተኛ ደግሞ የመልሶ መጠቀም ግብዓት እንዲጠቀሙ ወይም ደግሞ ቦታውን በህጋዊ መልክ እንዲሰሩ ልክ እዛ ትስስራችን ላይ የመመሪያዎችን አብረን እናካትትላቸዋለን ማለት ነው። መረጃ ያልሰጠ ይሄን ይቀጣል፣ አካባቢው ደግሞ ያላጸዳ ማህበር ይሄን ይቀጣል የሚል እዛ ትስስራችን ላይ አብረን እንጽፍላቸዋለን። በዛ መሰረት መረጃዎችን ሴሌክት ማለት እንሰበስባለን ማለት ነው። ሁለተኛ ማህበራት ለፋብሪካዎች በሚሸጡበት ሰዓት ኪሎግራም ይሄ እኛ ጋርም ያጋጥመናል። ለምንድነው? ብዙን ጊዜ ትስስር ካልተፈጠረ ህጋዊ ደረሰኝ አይሰጡም። ምንድነው የሚሰጡት? የሚዛን በኪሎግራም ብቻ የምትገለጥ ነው የሚሰጡ ማለት ነው። አሁን የማህበሩ ማንነቱን አይገልጽም። ማንኛው ማህበር ለማን እንደሸጠ ማህበሩ አይገልጽም። ሁለተኛ ደግሞ የብር መጠን አይገልጽም። ከዛ ኪሎግራሙ ብቻ ነው ያለችው። ስለዚህ ይሄ ደግሞ ለኛ አሁን ክፍለ ከተማ ማንኛውም አካል መጥቶ ይሄ እናንተ ሽያጭ ነው ብሎ ሊያረጋግጥልን ስለማይችል ራሳችን ምንድነው የምናደርገው? ትስስር ያልፈጠረ ማህበር ካለ ፎርም አለች ያዘጋጀናት ማለት ነው። ለምሳሌ ሃይላንድ የሚሸጡ ከሆነ የሃይላንዱን እቅዱ አለ። ከዛ በእቅዱ መሰረት እነሱ ለምሳሌ በዚህ ወር ስንት ኪሎግራም ሃይላንድ ሰበሰቡ፣ እንደገና ስንት ኪሎግራም ብረታ ብረት ሰበሰቡ የሚለውን ፎርም አዘጋጅተን እዛች ፎርም ላይ ይሞላሉ ማለት ነው። የብር መጠን፣ የ1 ኪሎግራም ዋጋ፣ ከዛ ጠቅላላ ድምር የምትቀጽ አዘጋጅተን በዛ መሰረት ያችን ይሞሉና ቀጥታ ምን ያደርጋሉ? ማህተም አድርገው ፈርመው ይሰጡናል ማለት ነው። በዛ ልክ ነው እኛ መረጃ የምንሰበስብ እንጂ ያችን ኪሎግራም ይዘን ያንን ሰብስበን እኛ ለሆነ አካል ይሄን ነው የሰጠነው መረጃ ብለን ልንሰበስብ አንችልም። ስለዚህ እኛ የራሳችንን ፎርም ቅጽ አዘጋጅተን በዛ መሰረት ነው ማለት ነው የምንሰበስበው። ለአጠቃላይ ሁለት ጥያቄዎች ናቸው የተጠየቁ። ምናልባት የምትጨምሩት ወይም ደግሞ ያላብራራሁት ነገር ካለ
ጨምራለሁ። አመሰግናለሁ። ትንሽ የሚያነሳቸው ከኛ ጥሩ ተሞክሮ ያላቸው ከዚህ ከመንገድ ዳር ከመቀመጡ ወንበር አንጻር እኛ ጋር ያለ ተሞክሮ ወይም የተሰሩ ካሉ ችግኝ እንክብካቤ እንዴት እያደረግን እንዳለ እንደወረዳ እና የመጸዳጃ አገልግሎት ማህበር አሉ እዛ ላይ ተደራጅተው ያሉ ክትል የተደረገበት ያለና 5 ዓመት የሞላቸው ከተማው አስለቅቆ ለከተማው አስለቅቆና አዲስ ማህበር አደራጅ ተብሏል። እናንተ እዛ ላይ ሄዳችሁት ካለ ብላችኋል እና አዳዲስ ቦታዎች ለልማት ለአረንጓዴ ልማት ከመለየት አንፃር ያላችሁ በደረጃው ያላችሁ ልምድ ያላችሁት ያየው ባለሙያ አለ እሱ ሀሳብ ይሰጥበትና እኛ እንጨምርበትና ከዛ እናጠቃልላለን ማለት ነው። እሺ አመሰግናለሁ። ያየው ነጥ ባላለሁ በከተማዎት አረንጓዴ ልማትና እንክብካቤ ቡድን ስር የወንዝ ዳርቻ ልማት ባለሙያ ነኝ። ምናልባት ያው ዘግቼ ነው የገባውና ያው ጥያቄዎች ከይፋም አጠቃላይ በእኛ ቡድን ውስጥ ያሉ ስራዎችን እንቅስቃሴ በተመለከተ በተለይ ከችግኝ እንክብካቤ ስራዎች አኳያ ያው እንግዲህ እንደኛ ባለፉት 2017 2018 የአሻራ መርሃ ግብር ላይ የተተከሉና ከዚያ በፊት የነበሩ ችግኞችን በሁለት መልኩ ነው። አንደኛ የህብረተሰብ ተሳትፎ ስራዎች አሉ። ከሚመለከተው አጋር መስሪያ ቤት ጋር በመሆን የንቅናቄ ስራዎችን እንሰራለን። ያው ከዚህ ባለፈ ለአልሚዎች ለእያንዳንዱ ለባለሀብት ለበጎ አልሚዎች የተሰጡ አሉ። እነሱ ራሳቸው ውል ወስደው የሚያለሙበት ሁኔታ ነው ያለው። አሁን ከዚህ ከችግኝ እንክብካቤ ጋር ተያይዞ ያው እንደ ያው ልምድም እንደ ችግሩንም በዛ ልክ እንደኛ ወረዳ የውሃ አክሰስ በዚህ አጋጣሚ የሚፈትነን ሁኔታዎች አሉ። ከሌሎች ተቋማት ጋር ለትምህርት ቤት ለምሳሌ ታንከሮችን በማመቻቸት እዛው ውሃ በሚኖርበት ጊዜ ውሃውን ስቶር አድርገው የሚጠቀሙበት ሁኔታ ነው ያለ። በጥቅሉ አሁን ችግኝ እንክብካቤ ላይ ወስደን ስናይ ከሴፍትኔት ከሰላምና ጸጥታ በተለይ ሰፊ ንቅናቄ ሴት ሊግና ከፓርቲ መደበኛ የንቅናቄ ስራዎችን በየሳምንቱ እናደርጋለን። ከዚህም ጋር ተያይዞ እንደ ጽሕፈት ቤት ከሌሎች ቡድኖች ጋር ተናበን የጽዳት ንቅናቄ መድረክ በሚኖርበት ጊዜ ጎን ለጎን የእንክብካቤ ስራዎችን እየሰራንበት ያለበት ሁኔታ ነው ያለ። እንዴት ነው የአዲስ አረንጓዴ ልማት ልየታ ቦታን በተመለከተ እንዴት ነው የሚለው በተለይ አሁን እንደኛ የተቀናጀ ሞዴል ብሎክ ከመምጣቱ ጋር ተያይዞ ትልቅ እድል ነው ዞልን የመጣው። አሁን ነዋሪው ከሞዴል ጋር ተያይዞ ሲሰራ ሰፊ ከዚህ በፊት የሌሉ ቦታዎችን ታጥረው ዝም ብለው ገጽታ በሚያበላሹ አሁን ግን ከዚህ ከተቀናጀ ሞዴል ብሎክ ጋር ተያይዞ ሰፊ ቦታዎች እየተፈጠሩ አዳዲስ ከርቭ ስቶኖችን እየተሰሩ አሁን ለበጋም ለክረምትም ሰፊ አሁን እንደኛ ያው ከ700 ምናምን ካሬ ሜትር አሁን የተወሰኑ ጀመርናቸው እንትኖች ጋር አሁን በአዲስ የተለይ ጎን ለጎን እየሰራንበት ያለንበት ሁኔታ አለ። ከዚህ ውጭ በመደበኛው በተቋማትና በሃይአርዲኤስ የምናለማቸው ቦታ ከዚህ በፊት ለይተን የላክንበት ሁኔታ ነው ያለ። ነገር ግን አሁን እንደኛ እድል ዞልን የመጣ የተቀናጀ ሞዴል ብሎክ በተለይ ሁሉም አካባቢ ቁርጥራጭ ለመትከል ያው የክረምቱን መርሃ ግብር ሳንጠብቅም ተግባራትን እያከናወንበት ያለው ሁኔታ ነው ያለ። ከዚህ ከመጸዳጃ አገልግሎት አኳያ እንግዲህ 5 ዓመት የሞላው ማህበር እንደኛ ያው 3 ማህበራት ነው ያሉን። ምናልባት ከዚህ ባለሙያ ያው እዚህ ዘርፍ ላይ ያለ ዘርፉን ወክሎ የተቀመጠ ባለሙያ የለም። ነገር ግን ያለን ባለሙያ ስምሪት ወስደን ምናልባት በእንትን ያስቀመጠው በሩብ ዓመት ነው የሚል ያን ሳንጠብቅ በየሳምንቱ ስራዎችን እየተከታተልን ያለበት የቁጠባ መጠናቸው ምን ያህል ደረሰ ያሉ ችግሮችን በእኛ በወረዳው አቅም የሚፈቱትን እየተነጋገር የምንፈታበት ሁኔታ አለ። በእኛ የማይፈቱ የአገልግሎት በተለይ ከውሃና ከመብራት ጋር ተይዞ ከክፍለ ከተማው ጋር እየተነጋገርን የምንፈታበት ሁኔታ ነው ያለ። ነገር ግን አሁን ባለፉት የ5 ዓመት የሞላቸው ማህበራት ያው እነሱ ተቀይረው በአዲስ እንዲተኩ የሚል እንትን ነበር። እኛ አንድ ማህበር ነበረ ያው 5 ዓመት የሞላው ከ3ቱ ማህበር አንድ ማህበር ነበር 5 ዓመት የሞላው። እሱን ምንድነው እያደረግን ያለ ያው አሁን እየሄድንበት ማህበሩ 5 ዓመት ይሙላው እንጂ ከአባሉ ውስጥ ደግሞ በጎደለ የተኩ ያልሞላው
አባላት ስላሉ ነባሮችን አስወጥተን ነገር ግን 5 ዓመት ያልሞላዎችን በአዲስ ተክተን ያው እንደወረዳ ለማስቀጠል የተነጋገርንበት ሁኔታ ነው ያለ። ሌላው በመጨረሻ ደረጃ ከዚህ ከወንበር ዳር በተለይ እንደኛ አደባባይ ምናምን የለንም እንደወረዳ 3 በተለይ መንገድ ዳርና ክፍት ቦታ ለአካባቢውና እዚህ አካባቢ መዝናኛ የሚሆኑ ወንበሮችን በማስቀመጥ በኩል አሁን በተለይ እንደ ጅምር ስራ ነው ያለ። አሁን ሰፊ ቦታ የለንም እንደኛ እንደወረዳ 3 ያው ስለምታውቁት ዴንስ ፖፑሌትድ ነው። ነገር ግን አሁን ኮንዶሚኒየም ብልጭታ ኮንዶሚኒየም አለ። አሁን እሱ በራሱ 2 ወንበሮችን ያው ጨርሰን እንዲያስቀምጡበት የህፃናት መጫወቻ አለ። ይሄንበት ያለ ሁኔታ ነው ያለ። ባጭሩ ከከተማው በታቋያ በርካታ ስራ ነው ያለ። በተለይ የውበት ስራ አሁን ከጽዳት ነው ከሞዴል ብሎክ ጋር ተያይዞ እየሰራ ነው ያለ። ባጭሩ ይሄን ይመስላል። ያላነሱት ብቻ ነው ማለት አሁን ቅድም ከከተማው ውበትና አረንጓዴ ልማት አንፃር እሱ አንስቷል። እኔ እንደ ልምድም መውሰድ ካለበት ምናልባት ወረዳ 1 ላይ በዚህ ደረጃ ሌሎች ወረዳዎች ላይ የነበረ ችግር ነበር። ልክ ጽሕፈት ቤቱ ሲታጠፍ ማለት ነው ያለ መግባባት ያለ መስማማት ነገሮች ነበሩ። እንደኛ ወረዳ ግን በጣም በተሻለ ሁኔታ ተዋህደን ነው ስራ የጀመርነውና እኔ በጣም ጥሩ ስራ ነው አሁን እየሰራን ያለ ነው። ስምሪታችንም ተመሳሳይ ነው። ምንም ችግር የለምና ጥሩ ስራ የተሰራ ነው። ከዛ ውጪ አረንጓዴ ልማት እና ጽዳት አስተሳስሮ የመስራት ስራ ነው የምንሰራው። ለምሳሌ አርብ ላይ ትምህርት ቤቶች ላይ ጽዳት ዘመቻ ስናደርግ ችግኝ እንክብካቤውን በዛው ማለት ነው አስተሳስሮ ይሰራል። ብሎክ ላይ ቅዳሜ ጽዳት ሲሰራ እንክብካቤውን በዛው እግረ መንገዳችን ይሰራል ማለት ነው። ይሄ በጥሩ ሁኔታ የተሰሩ ያሉት ነገሮች አሉ። በተረፈ ሰራተኛ ስምሪት ያላችሁት በጽሕፈት ቤቱ ያው 4 ቡድን ነው አሁን ያለ እንደ ጽዳት በወረዳ ደረጃ። እኛው እንደናንተው ነው በቃ ቅድም እንዳነሳችሁት ነው ስምሪቱ። እኛም በዚህ ልክ ነው ያሰማራናቸው አስተሳስረን ማለት ነው 3-4ቱንም ቡድን። እንደዚህ ሲሆን ስራ አይወድቅም ወይ የቡድኑ ያላችሁት አይወድቅ። ምክንያቱም የስራ የሚሰራው ጠዋት ይሰራል፣ ቀንስ መውደኛ ሰዓት ይሰራል፣ ማታ ይሰራል፣ ቅዳሜና ይሁድ ይሰራል። በተረፈ ደግሞ ፕሮግራም አወጥተናል። ሰኞ፣ ማክሰኞና ሐሙስ እነዚህ በቅንጅት የሚሰሩ ስራዎች ላይ ነው ትኩረት የሚደረጉት። አርብ፣ ቅዳሜ በየቡድኑ ስራቸውን ይሰራሉ ማለት ነው። ይሄን ለቡድኖች ፕሮግራም አወጥተናቸው ስትል በዚሁ ከስራቸው ያሉትን ባለሙያዎች ስምሪት ይሰጣሉ፣ ተልኮ ይቀበላሉ ማለት ነው። በዚህ ልክ ነው እንጂ ሌላውን ጠልጥሎ መሆንም አይችልም። በብሎክም ሲወርዱም ደግሞ እነዚህ ስራዎች የከሌ ስራ ነው የሚባሉ ነገሮች አይኖርም ማለት ነው። ሰራተኛው ተቀናጅቶ ስለሚወርድ እዛው ላይ ተጋግዞ የሚሰሩት ስራዎች ሰርቶ ይመለሳሉ። ቅድም ከመልሶ መጠቀም አንፃር ለማህበራት ክትትል የምናደርግበት ጊዜ ራሱ ወጥተናል ያላችሁት ትክክል ነው። የግንዛቤ ባለሙያዎችም በጣም ውስን ናቸው እኛ ጋር ስፔሻሊ ማለት ነው። ብሎክ ደግሞ በጣም ሰፊ ነው። እንደ ወረዳ 347 ብሎክ ነው ያለን ሰራተኛ 11 አካባቢ ነው 10 አካባቢ ነው። ይሄን ለማዝያዝ በጣም ከባድ ነው። ከተማውን ደግሞ ያስቀመጠው ሁሉም ባለሙያ ብሎክ ይያዝ በግልጽ ማለት ነው ሲያስቀምጡ ነበር። በዚያ ልክ ቅድም እናንተ ብሎክ 2 ነው እንዳው ያዛችሁት መልሶ መጠቀም ላይ እና ደቆ ላይ ያላችሁ። እኛ ጋር ደግሞ 8 በታች ያዝ የለም ሌላች ቡድን ላይ ያሉት ማለት ነው 8 6 በዛ ልክ ነው ያዙት ማለት ነው። ስለዚህ ምን ማድረግ ስለማይቻል ተቀናጅቶ ነው የተሰራ ያለ ስራው ማለት ነው። ሌላው ቅንጅታዊ ብሎክ ላይ ምናልባት እንደ ወረዳ 1 ያልጀመራችሁ ይመስለኛል። እኛ መጀመሪያ ያደረግነው ብሎኮቹን የመለየ ስራ ነው የሰራነው። ምቹ ሁኔታ ያላቸው ነበር ቀበሌ ማለት ነው። ምቹ ሁኔታ ያላቸው ለየ ነው 5 ብሎክ። እሱን ከለየም በኋላ ሰራተኞችን በቡድን ነው የመደብነው። በቡድን ማለት ነው የሆነ አንድ ሰራተኛ አንድ ቡድን አንድ ሰራተኛ 4 ቡድን እንደዛ አድርጌ ነው። እነሱ ደግሞ በቡድን መሪዎች እንዲጠረነፉ አድርጌ ብሎክ ሰጠናቸው። ብሎክ ላይ በዛ ልክ መደብነው። ብሎኩ ላይ ሲገቡ የመጀመሪያው ግንዛቤ ነው የሰጡት ለነዋሪው ምን እንዲያደርጉ አጥር ቆርቆሮውን ወደ ደጋ እንዲቀይሩ ወይ ደግሞ ወደ ብሎኬት እንዲቀይሩ። እሱን ከቀየሩ በኋላ ግራጫ አጥሮ ግራጫ እንዲቀቡ፣ በር ጥቁር እንዲቀቡ፣ ከዛ ፋሻን ላይት እንዲያወጡ፣ ከዛ በር ላይ ደግሞ ፓውዛ እንዲያወጡ፣ በተረፈ ደግሞ አጥር ግቢ ውጪ ላይ ከርብስቶን እንዲሰሩ። ከርብስቶኑ ከዘሩ በኋላ
ዘብራ ቀለም እንዲቀቡ ነጭና ጥቁር ማለት ነው እና አረንጓዴ እንዲያረጉ ይሄን ስራ ነው የሰራናችሁ። በኋላ ታያላችሁ ብዙ ብሎኮች በዚህ አካባቢ አሁን ላይ ያሉት እጅግ የተሰሩ ጥሩ ሁኔታ የሰራናቸው ባለሙያው ስራ። ከዚህ በፊት በጣም የተበላሸ ገጽታ የነበራቸው አሁን ግን በጣም ገጽታቸው የተቀየረ ብሎኮችን የተሰራበት አግባብ አለ። በዛ ልክ ምናልባት ወረዳ አንድ ላይ መርካቶ አካባቢ ስለሆነ እንደኛ ምቹ ቦታ ላይ ሆነ ይችላል፣ ግን ደግሞ መስራት ይቻላል። ባለፈው ያው እዛ ወጥተን ነበር በአጋጣሚ እና የጀማመራችሁ ነገርም ስላላችሁ እኔ ቅንጅታዊ ብሎክ ምናልባት ለጽዳት ነው የምጠቅመው፣ ለጽዳት ስራ ጽፈት ቤት በጣም ማለት ነው። ስራው መጀመሪያ አካባቢ ያደክማል ያለፋል፣ ግን ውጤቱ በጣም በሚገርም መልኩ ትገረማላችሁና እኔ ቅንጅታዊ ብሎክ ላይ በጣም ትኩረት አድርጋችሁ ብትሰሩ ጥሩ ይመስለኛል። ምናልባት ይሄን ቅንጅታዊ ብሎክ የሚሰራው አንድ ጽፈት ቤት ብቻ አይደለም። ደንብ መኖር አለበት፣ ሰላምና ጸጥታ መኖር አለበት፣ የህብረተሰብ ተሳትፎ መኖር አለበት። ምናልባት እነዚህ ኮሚቴዎች ወደ ኋላ ሊጎትቷችሁ ይችላል፣ ግን ለነሱ እንደነሱ ከሆናችሁ ስራ ወደ ኋላ ነው የሚመለሰው። እናንተ ግን ግንባር ቀደም ሆናችሁ ከሰራችሁት በእርግጠኝነት ጥሩ ነገር ሊሰራ ይችላልና እኔ ብትጠቀሙት ጥሩ ነው የምላለኝ። የመጨረሻ ቅድም ከመልሶ መጠቀም አንፃር ያነሳችሁት መረጃ የማይሰጡት በደንቡ 167 ነው ተጠያቂ ያደረግናቸው 120 ሺህ የተቀጡ ማህበር ብዙ ናቸው። ከዛ በኋላ ወደ መስመር ነው ቀጥታ የገቡት። ግንዛቤ ሰጥተናቸው ማስጠንቀቂያ ሰጥተናቸው ከዛ በኋላ እንዲቀጡ ብለን ለደንብ ማስከበር ደብዳቤ ተጻፈ፣ ተቀጡ። ከዛ ወደ መስመር ገቡ። ኢቭን ከህገወጥ ውጭ ሆኖ ሲሰበስቡ የነበሩት አሁን ወደ መስመር እየገቡ ነው ማለት ነው። ደንቡ ወርዷል። ደንቡ መጠቀም ደንቡ መተላለፍ ስለማይችሉ ማለት ነው። ስለዚህ እኔ በዛ ቢታይ ሊጠቅማችሁ ይችላል። ይሄን ለማድረግ ግን ከደንብ ጽሕፈት ቤት አንፃር ጋር ያላችሁት ትስስር ደግሞ በጣም ወሳኝ ነው። እንደኛ ወረዳ ከደንብ ጋር በጣም ጥሩ ግንኙነት ነው ያለን ከበፊቱ ጀምሮ ማለት ነው። ደንብ ጽሕፈት ቤት ስፔሻሊ ቡድን መሪ ያላችሁት ቡድን መሪዎችን ያዙ። በጽሕፈት ቤት ኃላፊ በኩል የሚያዙ ጽሕፈት ቤት ኃላፊ ጋር የተሻለ ግንኙነት ካለ በእርግጠኝነት ስራ ይሰራል። በዚህ ደረጃ በወረዳ 3 ምንም ችግር የለም። ከደንብ ጋር ጥሩ ግንኙነት ስላለ ጥሩ ስራዎች ሲሰሩ ቆይቷል። አሁንም እየሰራን ነው ማለት ነው። ደቆ ላይ ያነሳችሁት አገልግሎት አሰጣጥ 3ኛ ቀን እንዴት ነው ያረጋችሁ አላችሁ? ይሁዲውን ነው እኛ ፕላስቲክ የሚሰበሰቡ እነዚህ የማይበሰብሱት የሚሰበሰቡት ይሁዲዎች 2 ማህበር ነው ያለን፣ ወረዳ 2 እና ወረዳ 3 ይሰበስባል። ችግሩ አሁን ምንድነው ፕላስቲኮቹ የተሸጡ አይደለም። ትናንትን ክፍለ ከተማ ስብሰባ ነበር፣ ግብአት ስር ተገኝተዋል የሚል አለ። ከዚህ በኋላ ይስተካከላል ይመስለኛል። ስምሪቱ ግን በዚህ ልክ ተስተካክለዋል። ጨርሰናል። በየቡድኑ ዲቴል የሚታዩት መረጃ ታያላችሁ። ከዛ በፊት ግን ሰላም የጽሕፈት ቤታችን ኃላፊ የምትለው መጠቃለያ ሰጥናለች ማለት ነው። ሰላም ትባላለህ። ስለምታውቁም ብዬ ነው ቶሎ ወደ ስራ የገባሁት። እንደ ጽዳት እና ውበት ልምድ ልውውጥ ከወረዳ አንድ መምጣታችሁ ጥሩ ነው። እኛም ወደ እናንተ ነገር ልንመጣ እንችላለን። እኛም ያልሰራናቸው ስራዎች ያው ሰርተናል ማለት ሙሉን ባንችልም እኛ ያልሰራናቸው ስራዎች እናንተም ጋር መተን ልምድ ልውውጥ የምንወስዳቸው በርካታ ነገሮች አሉ። አልፈም ደግሞ ሌላም ከተማ ላይ ወስደን ልምድ ልውውጥ የምንወስድባቸው ነገሮች አሉ። ያው ሰው ልጅ ሙሉ አይደለም። በቻልነው ግን የሰራነውን ልታውና ከኛ ልምድ ወስዳችሁ ደግሞ እናንተን ለማስፋት መምጣታችሁ የተሻለ ነገር ነው። ምናልባት እንደኛ ወረዳ ለሁሉም የቡድን መሪው በየራሱ ስራ ድርሻ አስቀምጦታል። እናንተን በጠየቃችሁ ጥያቄ መሰረት ምንም አዲስ ነገር የሚጨምረው ነገር የለም። ያው እንደ ወረዳ 3 2 ወረዳ ነው ያለው 147 ብሎክ አለ። ከ147 ብሎክ ደግሞ ሁሉም ባለሙያ የደረቅ ቆሻሻም የግንዛቤ ባለሙያ እንዲሁም የውበት የቡድን መሪ የጽሕፈት ቤቱ ሰራተኛ ቡድንና ማነው ብሎክና ቀጠና ተከፋፍሎ ስራ እየሰራ ነው ያለው። እስቲል ማህበረሰቡ ጋር ተደራሽ ለማድረግ ማታም እያመሹ ቅዳሜና እሑድም ከሰዓት እላፊም ጭምር ነው እየሰሩ ያሉት እና ያው ነዋሪው በጣም ሰፊ ነው፣ ቀጠናው ወረዳው በጣም ሰፊ ነው። እንደዚህም ሆኖ ያልደረስንባቸው ሰዎች ይኖራሉ። ያው ሙሉንም ተደራሽ አድርገናል የሚል እሳቤ የለኝም እንደኔ። ግን ደግሞ ይቀረናል። አሁንም በጣም በርካታ ስራዎች የምንሰራቸው በጣም ይቀረናል እና ግን ደግሞ በዛም ሆነ በዚህ ነዋሪው ያለው የግንዛቤ እንትን የተሻለ ነው። በፊት ከነበረው በተለይ ከ3 ዓመት ከ4 ዓመት ከነበረው ማህበረሰቡ አሁን ስናየው ቢያንስ ቆሻሻን እንዴት ማስቀመጥ እንዳለበት በደንብ ግንዛቤ አግኝቷል። ማለት ግንዛቤ የሰጠው ደግሞ እዚሁ ያለው አካል ነው።
ሌላ አካል ወርዶ የሰጠው አካል የለም። ስለዚህ በጣም በርካታ ስራዎች ተሰርተዋል። ምናልባት እኛ ከምንናገረው እዚህ ወረቀት ሰነድን ካስቀምጥ ነው በላይ ታች ወርዶ በአካል ቢታይ የተሻለ ነገር ይሆናል ብዬ አስባለሁ። ምክንያቱም የማናፍርበት ነገሮች ወረዳ 3 ላይ በርካታ ስራ ስለተሰሩ ምናልባት እኔ የመጣሁት እዚህ ወረዳ እዚህ ጽሕፈት ቤት ላይ አሁን 5 ወር 6 ወር ሊሆነኝ ነው። ከዛ በፊትም የነበሩ ስራዎች በጣም በርካታ ስራዎች ተሰርተዋል። አሁንም ደግሞ አንደኛው የተቀናጀ ብሎክ መልካም ነገር ፈጥሮልናል ብዬ አስባለሁ። በተለይ ለጽዳትና ውበት በጣም በርካታ ስራዎች ቤት ለቤት እየተዞረ ጽዳት ዘመቻ አጽዱ አካባቢያችሁን ውጡ ከማለት በዘለለ አሁን ያለው የተቀናጀ ብሎክ ዋት ቀለሙ ሲቀባ የወደቀው አጥር ሲቃና ሲታጠር በጣም የሚያስጠላና ለዓይን ማራኪ ያልነበረ አጥሩና የውጭ ከግቢ ያለው ከአጥር ውጭ ያለው አካባቢውን ስናየው መሬቱ ይጸዳና ግን ግድግዳው ላይ ያለው የሚሰቀሉ ኮተቶች የነበሩ ለውበት የማይሰጡ ነበሩ። ምናልባት ዛሬ እንደው ድንገት ስለመጣችሁ እንጂ ያው ቪዲዮውን እየተሰራ ነው ያለው። ምናልባት ቀጣይ ሚዲያም ላይ ልታዩት ትችላላችሁ። አፍተር እና ቢፎር እየሰራ ነው ያለ ነው። እስቲ ይሄ የተቀናጀ ብሎክ በጣም በርካታ ስራዎች ተሰርቶበታል። እድልም ነው እኔ እንደኔ ምክንያቱም ለግንዛቤ ባለሙያው ለጽዳትነኝ ጥቅል እንደ ጽዳት አስተዳደር ለቀጣይ ጉልበት መቀነሻ ነው። ምክንያቱም ትናንትና አካባቢን አጽዳ ስንለው ሰው የነበረው አሁን ዛሬ ሊያጸዳው ራሱ ፍላጎት አለው። ቀለም ቀብቶበታል፣ ኤጋ ቀይሯል፣ በብሎኬት አጥሯል፣ በጣም ብዙ ገንዘብ አውጥቶበታል። አልፎም ደግሞ የከርብስቶን ሰርቷል፣ አፈር ሞልቶበታል፣ ለአበባ የሚሆኑ ምቹ ሁኔታ ፈጥሯል። ስለዚህ ያን አካባቢ እንዲቆሽበት አይፈልግም። አሁን መብራት አውጥቷል። ስለዚህ ሌባም እንዳይሰርቅባቸው ምን እያደረጉ ነው? እየጠበቁ ነው ያሉት። ማታውን ብዙ ጊዜ የነዚህ ፋይሻል። ስለዚህ መልካም ነገሮችን ለወረዳው ፈጥሯል ማለት ነው። ስለዚህ እኔ እንደ ወረዳ አንድም ምናልባት ምቹ ላይሆን ይችላል፣ ወረዳ እንዲታወቃል በጣም ብዙ ነጋዴ ያለበት ነው። ግን ደግሞ ነዋሪ ያለበት አካባቢ ላይ ያው ለመጀመሪያ ጊዜ ቀድሜ ፋንዳ ነው እኛም እንደ ወረዳ 3 በጣም ተግዳሮት ነበረብን። ግን ወደ ስራው ስንገባ አድካሚ ነው፣ ግን ደግሞ መጨረሻ ላይ ደግሞ ስራ ያቀላል። ስለዚህ እሱን ብትሰሩበት የተሻለ ውጤት ይመጣል ብዬ አስባለሁ። በጣም የተሻለ ምናልባት አቅሙ በጣም ዝቅተኛ የሆነ ብለን እኛ የለየናቸው ወረዳዎች አሉ። በተለይ ወረዳ 2 ላይ ነባር ወረዳ 2 ላይ አልጀመርንም። ምክንያቱም እዛ አካባቢ ያለው ወረዳ ምንድነው በጣም ዝቅተኛ ነዋሪ ነው ያለው። ይሄ በሰቆጣ የሚረዳ ወይም ደግሞ በፕሮጀክት የሚረዳ ማህበረሰብ ያለበት በጣም ዝቅተኛ በሴቶችና ህፃናት የሲሲ የሚባል አጥሪ ህፃናቶችን ከፍተኛ እርዳታ የሚሰጠው እዛ አካባቢ ነው። ምክንያቱም ዝቅተኛ ነዋሪ ስለሆነ አጥርህን ቀይር ቀለም ቀባ ብንለው ትንሽ ከፋይናንሻል ጋር ተያይዞ አቅሙ ትንሽ ስለምንቸገር አጥሩን ለመቀየር አቅም ስለሌለው መጀመሪያ ያደረግነው ምንድነው ውጤት ብናመጣበት ወይም ደግሞ እዚህ አካባቢ ላይ ብናጸዳ ቦታው ላይ ምን መምረጥ አለብን የሚለው ወረዳ 3 ነው ሙሉ የመረጥነው። ወረዳ 3 ላይ ከመረጥናቸው ብሎኮች ሁሉም ጋር ውጤት ነው። በጣም የተቸገርነው 13 ቀበሌ ነበር፣ 13 የሚባል ነበር። እሱ ላይ ነበር በጣም ችግር አለ ብለን እኛም ፈርተን የነበረ። ግን አሁንም እንደ ችግሩ እዚህ ያለው ባለሙያ ችግሩንም ተቋቁሞ በጣም ውጤት አምጥቷል። እንደተባለው ከኛ ጋር የሚሰሩ ሴክተሮች በጣም በርካታ ናቸው። ደንብ ማስከበር አለ፣ ሰላምና ጸጥታ አለ፣ በጎ ፈቃድ ጽሕፈት ቤት አለ፣ እስቲል አጠቃላይ አመራሩ አለ። ግን በዛ ልክ ሁሉም ከኛ ጋር እየተንቀሳቀሰ ነው ሲባል እየተንቀሳቀሰ ነው። አብዛኛውን ስራውን ተሸክሞ እየተንቀሳቀሰ ያለው ጽዳት አስተዳደር ወይም ጽዳትና ውበት ሰራተኛ ነው። ግን እነሱ አልሰሩም ተብሎ ደግሞ ወደ ኋላ ብንቀር ደግሞ ይሄ ስራ ይሰራ ነበር ስንል አይሰራም። ስለዚህ ነገ ለኛም ለስራው ለጽሕፈት ቤት ውጤት ያመጣል ብለን እኛ የሁሉንም በርደን ተሸክመን ስራውን እየተሰራ ነው ያለው። ቅንጅታዊ አሰራሮች ያው ብቅ ጥልቅ የሚሉ ስራዎች አሉ። ደንብ ማስከበር በተወሰነ ይገባል። በጎ ፈቃድ ጽሕፈት ቤት ይሆን አልፎ አንድ ባለሙያ ሁለት ባለሙያ ሊልክ ይችላል። በቋሚነት ምድብ ይዞ ብሎክ ይዞ እየሰራ ያለው እዚህ ያለው ሰራተኛ ነው። ምናልባት በስራችን ላይ ቋሚ ስራዎች አሉ፣ መደበኛ ስራዎች በቅድ ይዘንም እየሰራናቸው ያሉ እነሱ ወደ ኋላ ላግ እንዳያደርጉ እንድናደርገው ቀደም እንዳለው ፕሮግራም አስቀምጠናል። በፕሮግራሙ መሰረት ሁሉም ባለሙያ የራሱን ስራ ይሰራል። ከዛ እኛ ቡድን መሪም በራሱን ይቻላል። እኔ ከቡድን መሪ ጋር የወደቁ ስራዎች ምንድን ናቸው፣ መስራት ያለብንስ ምንድነው ብለን እሱን እንገመግባለን። ከዛ ከባለሙያዎች ጋር በዛው አስተሳሰብ እንሄዳለን ማለት ነው። ከመልሶ መጠቀሙን ጋር እንደዛው መልሶ መጠቀም ላይ አብዛኛው በህገ ወጥ ሲሰሩ የነበሩም ነበሩ። ግን ምንድነው ያደረግነው እኛ ለየን 20 ሺህ ብር እንዲቀጡ አደረግን። ከ20 ሺህ ብርም አልፎ አልቀጣም ያለም ነበረ።
24 መስፍን የሚባል ልጅ ከትናንትና ወዲያ በደንብ ነው ያስነሳው። በቃ ወደ ስራ እድልም አልገባም ማለት ቦታውም ላይ ለመስራት ፈለገ፣ ግን ደግሞ ህገወጥ ነው። በእኛ አሰራር ደግሞ ህገወጥ መስራት አይቻልም። ስለዚህ ወደ መስመር ካልገባ ወደ መስመር ማለት ወደ ንግድና ወደ ቲን ነምበር አውጥቶ ወደ ስራ እድል ካልገባ ቦታውን ጠርገን ማስነሳት ስለነበረ ሀደም ማስከበር ከሆነ ሙሉን ጠርገን ያነሳል። ፋት ያን ቦታ ንጹህ ነው ማለት ነው። ስለዚህ አጽድቶ አካባቢውን ቦታውን አጽድቶ ለኛ አስረክቦ ነው። ስለዚህ በእንደዚህ አይነት ነገር ነው ከደንብ ማስከበር ጋር ተናበን የምንሰራው ማለት ነው። ደንብ ማስከበር ዋና ነው። ምክንያቱም ለጽዳቱም ለሁሉም ነገር ተናቦ ካልሰራ ከኛ ጋር ስራው ወደ ኋላ ነው የሚሆነው። ደረቅ ቆሻሻ ሲጣል በህገወጥ ተረፈ ምርት ሲቀመጥ ደንብ ካልቀጣ የኛ ስራው ሰርተን ከንቱ ነው የሚቀር። አንደኛውም ለዚህ ለተቀናጀ ብሎክ ላይ ደንብ እንደዋናነት ኮሚቴ የተቋቋመበት እሱ ነው። ህገወጥ ግንባታ ነው ተረፈ ምርት ከተጣለ እንዲቀጣ በዚህች በተቀናጀ ብሎክ ላይ አጥር ቀይር ስንለው አንድ ማህበረሰብ ወይም አንዲት እናት ትርፍ ቦታ ካላት ያችን አስፋፍታ እንዳትሰራ ምን ተደረገ? የደንብ ማስከበር ከኛ ጋር ይሄዳል። ስለዚህ ህገወጥ ግንባታ እንዳይገነባ በእኛ ምክንያት ህገወጥ ተገንብቷል ተብሎ ነገ ጫጫታ እንዳይነሳ ደንብ ማስከበር በበላይነት አብሮ ከኛ ጋር ይሰራል። ህገወጥ ከተገነባ ኃላፊነቱን የሚወስደው እሱ ስለሆነ የኛ ስራ ምንድነው? ጽዳቱ። ስለዚህ ተረፈ ምርትም በዛው ልክ ነው። ስለዚህ እሱን ነው እየሰራን ያለነው። ምናልባት በጣም በርካታ ስራ ሀሳቦች ተነስተዋል። ከኛ ያሉ ስራዎች ግን ምናልባት እኛ ከምንለው ከቃላት የዘለለው ወረቀቶች መረጃዎችን ታያላችሁ። እኛም የሚቀሩን ካሉ እናንተም ኮሜንት የምታደርጉልን ተቀብለን እኛም ቀጣይ በርካታ ስራዎችን እንሰራለን።